መስመሩ ላይ በዋናነት በቀጣዩ በ2026 የክረምት የዝውውር መስኮት የመስራት እቅድ እንዳለው ከአሁኑ ጀምሮ ስራዎች መጀመራቸውን እየተጠቀሰ ነው የሚገኘውና የመጨረሻ ሾርት ሊስት ብሎ የመጨረሻ ዝርዝር ብሎ ያስቀመጧቸው 3 ተጫዋቾችን ነው ማንቸስተር ዩናይትዶች 3 ተጫዋቾችን የመጨረሻ ከነዚህ አንዱን የግዴታ የማስፈረም እቅድ እና የማስፈረም ግዴታ አለብን በሚል ቀያዮቹ ሰይጣኖች ያስቀመጡበት ሂደት አለ። ቁጥር 1 ካርሎስ ባሌባ ነው። የመጀመሪያው ማንቸስተር ዩናይትድ በጥብቅ የሚፈልገው ተጫዋች ካርሎስ ባሌባ ነው። እንደሚታወቀው በክረምቱ ማንቸስተር ዩናይትድ የገንዘብ ጉዳይ ከዛ ባለፈም ብራይተኖች ተጫዋቹን ለመልቀቅ ፍላጎት አለማሳየት ማንቸስተር ዩናይትድ እስከ 70 ሚሊዮን ፓውንድ ድረስ የመክፈል ፍላጎት ነበረው። ብራይተኖች ደግሞ እስከ 110 እስከ 120 ሚሊዮን ፓውንድ ላይክ ለቼልሲ ሞይሰስ ካይሴዶን በሸጡበት ዋጋ የመሸጥ ፍላጎት ስላላቸው ተጫዋቹ ቢሄድም በዚህ በ120 በካይሴዶ በተሸጠበት ዋጋ ቢሄድም ገንዘብ እናገኛለን፣ ቢቆይም ደግሞ ቀጣይ አመት ዞሮ ገንዘብ ይመጣሉ ላይ ያስባሉ እና በዛ ምክንያት ያልተሳካ ዝውውር ነው። በነገራችን ላይ ካርሎስ ባሌባን ማንቸስተር ዩናይትድ ለማስፈረም የዘንድሮ ውድድር አመት ይቀለው ነበር። ቀጣይ አመት ብዙ ተፎካካሪዎች ነው የሚመጣበት። በዘንድሮ ውድድር አመት ተከላካይ አማካኝ የማስፈረም ፍላጎት የነበራቸው ቡድኖች አልነበሩም። ሲቲም አይፈልግም፣ አርሰናልም አይፈልግም፣ ሊቨርፑልም አይፈልግም። ብቸኛው 6 ቁጥር ተጫዋች የሚያስፈልገው ማንቸስተር ዩናይትድ ነበር እና ካለ ተቀናቃኝ ተጫዋቹን ካርሎስ ባሌባን የማስፈረም እድሉ ሰፊ ነበር። ቀጣይ 2026 ላይ ግን ሊቨርፑልም 6 ቁጥር ይፈልጋል። አርሰናሎችም በተመሳሳይ መንገድ 6 ቁጥር ተጫዋች መጨመር እንደሚፈልጉ እየተናገሩ ነው ያሉት። ቀጣይ አመት ሜጀር ሊ ማዛወር ከሚፈልጉት ተጫዋች መካከል የግራ መስመር አጥቂና 6 ቁጥር ተጫዋች እንደሆነ ካዘዋወር ተጫዋች ካመጡ እነዚህ 2 ተጫዋቾች ላይ መስራት እንደሚፈልጉ የተናገሩበት ሂደት አለ። በጣም ሌክዠሪ ከሆነ ኦሃን ሳንሴትን የማምጣት ከኦዲጋርድ ቦታ ላይ የ10 ቁጥር ሚና ይዞ እንዲጫወት እነዚህ 3ቱ ላይ ነው። ሊቨርፑል በቀጣዩ አመት የግራቨንበርግ ተተኪ የግራቨንበርግን የሚያግዝ ተጫዋች ዋተሩ ኢንዶ መልቀቁ ስለማይፈልግ የግድ 6 ቁጥር ተጫዋች ይፈልጋል። ሲቲ ያመጣው ኒኮ ጎንዛሌዝ ያን ያህል አሳማኝ አይደለም። የሮድሪም ጉዳይ እንዲህ ብለህ የምትይዘው ነው። ቀጣይ አመት ማድሪድ ሊሄድ ይችላል ሮድሪ። ስለዚህ ባሌባ ላይ ሊገባ ይችላል እና ፉክክሩ በካርሎስ ባሌባ ላይ በቀጣይ አመት ማንቸስተር ዩናይትድ የሚያደርገው ፉክክር ቀላል ዘንድሮ የቀለው ነበር። ገንዘቡ ቢኖረው ነው ይህን ተጫዋች በቀላሉ ወደ ማንቸስተር ዩናይትድ ማምጣት ይችል ነበር። ያንን ታሳቢ ባደረገ መንገድ ቁጥር 1 ያስቀምጠው እንጂ ካርሎስ ባሌባን ሌሎች 2 ተጫዋቾችን ጨምሮ የመጨረሻ ሾርት ሊስት ብሎ 3 ተጫዋቾችን ያስቀምጠው